ብርሃን ይወጣልን። እውነተኛ ብርሃን ወደ ዓለም መጣ። ዓለም ግን አልተቀበለውም ሳይሆን እኛ ተቀብለነዋል። እኛ የድንግል ማርያም ልጆች እኛ ምንና እናንተ የአስራት የእናታችን እኮ የአስራት በኩራት ልጆች የመጀመሪያ ልጆች ሆንና እንደገና ደግሞ አስራት ሰጠ። ስለዚህ ስለእናንተ መላእክትን ያዝዛቸዋል ያለው እንደዚህ ነው። እኛን ከጽድቅ የሚያወጣን ነገር የሚጎዳን ነገር ቢኖር በጸሎታችን፣ በጾማችን፣ በአስተምሮታችን መላእክቶች እኛን ይጠብቁናል። ይህን ጾም በአግባቡ እንድንፈጽመው ይህን ጾም ዋጋ እንዳናጣበት መላእክትን እኛን ይጠብቁናል። ወገኖቻችን እንደዚህ ነው እና ስለዚህ ይህን ጾም በፍቅር በሰላም በጾም ያስፈልጋል። ሀገራችንን በዚህ ነው እናስባለን። እገሌ ሰላም አድርግልኝ እኛ ጋር ስላልመጣ ወይም እኛ ጋር ስላልቀረበ ሰላም አለ። ሰላም ሁላችንም ሰላም የምናደርገው ግን መጸለይ ሀገራችንን ሰላም አድርግልን። አባቶቻችን ይገርማቸዋል። ስለ ወንዝ ጸልያሉ፣ ስለ ዛፉ ጸልያሉ፣ ስለ ነፋሳቱ ጸልያሉ፣ ስለ ዝናቡ መብረቅ ይጸልያሉ። መብረቁን ከብቶቹን እንዳስደነግጣቸው ተልኮ ተሳለፈው፣ ውሃውም ደግሞ ሞልቶ ተትረፍርፎ ሀገር መሬት እንዳያበላሽ የሀገራችን ዘማፈር እንዳያበላሸን እንዳይወስደን በልኩ በመጠኑ አድርገው አባቶቻችን እናንተም ደግሞ ባላችሁበት ሀገራችን ሰላም አድርግልን። የሞቱትን መስማለ የተፈውሳቸው ያስፈልጋል። ይህ ነው። ስለዚህ አለዛማ ሁሉ ቀሪ ሁሉ ኃላፊ ዓለሙን ኃላፊ ንብረቱን ኃላፊ እስመ ኩሉ ኃላፊ ውእቱ። ዛሬ ያለንባት ቀን ታልፋለች። ዛሬ አበባ ነች፣ ነገ ደግሞ አፈር። ዛሬ አበባ ነች፣ ነገ አቧራ። ስለዚህ ነው